This name is Fano. Dying in the comebacking after 1 year. የታረድኩት 15 ቀን ነው። በሰደፍ መጣይ በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰፋ። This saying I dying by angat ቆንጅራ and go to መቃብር come back after 1 year. You understand me? Yeah. This man is dying by kontra angat and come back after 1 year. Ethiopia is go to saving Genisco book. Okay, please follow back and come back all day. Okay, follow me. Okay, follow me. Okay. You are single or double or triple? I don't know. I'm a new in New? yeah, new in You TikTok. are very, very, very beautiful, French. Thank you very much. And Please you follow back me and I come back. okay, let's Much ማለት ነው ለምን ዓለም ማወቅ አለበት Today's new information from Ethiopia. I come from Ethiopia. One Fano is dying after 1 years by Konjra Angat and they come back after 1 year. Please listen. የታረድኩት ሰኔ 15 ቀን ነው። በሰደፍ መጣይ በሰደፉ ሲመቱኝ ይሄን ማጅራቴን ሲመቱኝ ሰደፉ ተሰበረ። ሰደፉ ሲሰበርበት እንደገና በመጠሪያ ዛቢያ መጣኝ። ሞትኩበት። ስሞትበት This saying I dying by ሰደፍ ቆንጅራ is this formula. He saying by Amharic I dying by ቆንጅራ by ሰደፍ in this angat. Okay, I translate you. ቦሮቹን አየና ተመልሰው እንደገና አብየ ብድግ አልኩ። ነፍሴን ዘርቼ ብድግ ስል he says I dying and after 5 minutes I say ha'a and I come back in the world another life. እንደገና በመጨረሻ ላይ በገዛ ቆንጨራይ በጎራዴ ነው ያረደው እና እንደዛ he says this man is dying by me konjra መጨረሻ ላይ የሞት መስሎት ነው ትቶት ሄደው ወይስ አይ ሞቻለሁ ሞተው ስሞት ጥለው ሄዱ ልጅም ነበረ ታላቅ ልጅ he saying I dying and go this man is go after this man is go እሱንም ማጅራቱን በሰደፍ ስለመጣው ሞቷል። እሱንም ሞተ ብለው በእንትን በስረቱ ግን my baby is my baby is dying. Me and my baby dying. Okay? በመጥረቢያው ዛቢያ ብቻ ነው የመጣው እና በሰደፉ ነው የመጣው። እሱ እንዳለ እንዳል ብለው ነፍሴ አቀላሙ he say my baby is come back in new life and I come back new life. ደሙን ተጠቅተውታል የሚባል ነገር አለ። በምን ሁኔታ ነው ተጠቅተው? በመጨረሻ ላይ ቆንጭራውን እዚች ቁስሏ ላይ ሰፋ አለችው ቦታ አስገብተው በቆንጭራው ደሙ ሲንቆረቆር እጁን እንዲቀና አድርጎ እንደዚህ እጁ ላይ ወልቶ በመጨረሻ ላይ ሲወጣ እንዲህ ተጠቅቷል ነው he saying this man is after me dying and drinking by my dam drinking in the by konjra drinking your hand and drinking my blood he say congratulations Ethiopia people እና እንደዚህ ናችሁ ማፈሪያዎች ማለት ነው።
እናንተ ማለት እንደዚህ ናችሁ። ስለዛ ከኔ ጋር ትግል ቢቀርባችሁ ውሸታሞች ማለት ነው። ከኔ ጋር ትግል ቢቀርባችሁ ይሻላችኋል። አሳብዳችኋለሁ። ከአሁን በኋላ አርፋችሁ አትኖሩ። እመኑ። አስለቅስሃለሁ። እሺ ጭራሽ ከኤርትራ ጋር ዝልያ። እኔ እኮ የኢትዮጵያ መንግስት የኢትዮጵያ ህዝቦች ይውልን እነዚህ ባንዳ ናቸው። የኤርትራ መንግስት መጥቶ ኢትዮጵያን በጥብጦ አሸንፎ ዶክተር አብይን ወደ እስር ቤት ገብቶልህ ወይ ገሎት ከዛ በኋላ ሀገሩን ለፋኖ አስረክቦ ይመለሳል። ጥንብ ሻቢያ ማለት ነው። አንደኛው ማለት ነው ሀገራችን ለማንም አልተንበረከከችም፣ አትንበረከክም። ለጣሊያን ያልተንበረከከች ሀገር እንደውም አዲስ መግለጫ የኢትዮጵያ ህዝቦች አሁን ኤርትራዎች ተንቀሳቅሷል እየተባለ ነው። እውነትም ጦርነት ከተጀመረ እኛ የኢትዮጵያ መንግስትም ማንንም አንሰማም። ዛላንበሳ ገብተን መመለስ ብቻ ሳይሆን ህዝቡንም ከዚህ ጫንቃቸው ላይ ከተቀመጠው ኢሳያስ አፈወርቂ አውጥተን ኤርትራ ወደ ኢትዮጵያ መመለስ አለባት። አለቀ። እነሱ ፈልገውን ከመጡ ኤርትራ ወደ ኢትዮጵያ ወደ ድሮ ቦታዋ መመለስ አለብን። ኢሳያስ አፈወርቂ ዚምባብዌ አመቻችለታለሁ። እኔ መንጌ ለመንጌ እነግረዋለሁ። መንጌ ጋር ሂዶ ይቀመጣል። የኤርትራ ህዝብና ኢትዮጵያ አንድ ናቸው። ኢትዮጵያና ኤርትራ አንዱ ናት ትኖራለች። ይህን መንጋ ሰውዬ ደግሞ ይዘን መንግስቱ ኃይለማርያም ጋር እንወስዳለን። አለቀ። እንደዚህ ነው። ጦርነት ከጀመረ ኤርትራ ጦርነት ከፈለገ የኢትዮጵያ መንግስትም ሆነ የኢትዮጵያ ህዝብ ተመለሱ እንዳትሉ እኔም ስላለሁበት ማለት ነው። እኔም ጦርነቱን እሳተፋለሁ፣ አሳይሻለሁ እያንዳንድሽ ማለት ነው። ለምን ባንዳ ፎከረ? ባንዳ ፍለጋ ነው ሄደው እዛ ውስጥ አንድ ባንዳ እዛ ውስጥ ካገኘው ማለት ነው ምን እንዴት እንደማሸና አሳያለሁ። ገባችሁ? እስኪ አንድ ኢትዮጵያዊ እንዴት ወጥቶ ነው በልበለው በልበለው ጀግናዬ በለው እንዴት ይባላል? እዚህ አሁን ኢትዮጵያን አለሁት፣ ፊንፊኔን አለሁት፣ ቦሌን አለሁት። እንዴት ፋኖ እየታገለ ነው ለህዝቡ አላቸው አይደለ? ይታገል። ይኸው ኢትዮጵያ ውስጥ ቁጭ ብዬ ማለት ነው ይታገል። እውነት ካለው ይታገል። አይታገል አላልኩም። ውቦ እየታገለ ነው። ይሰማል። ይሰማል። ለምን ይታገላል አላልኩም። ሁሉም ይታገል፣ ችግር የለውም። ግን እንዴት ነው እንደ ባንዳ በልበለው በልበለው ኢሱዬ በለው ምናምን ምን ማለት ነው? እንደዚህ ባንዳነት ታዲያ ከኢሳያስ ጋር ኢትዮጵያን መውጋት ከፈለክ ማለት ነው፣ ከኤርትራ ጋር ኢትዮጵያን መውጋት ከፈለክ ምን ዋሸው ታዲያ? ባንዳ ስላችሁ የከረምኩት ምን ዋሸው ታዲያ? ገባችሁ? ስለዛ ባንዳ ሚዲያ ላይ ወጥተህ አትጩህ። ሀገር ውስጥ ያለ ሰው ይፈቃቀራል፣ ይዋደዳል፣ ይከባበራል፣ ይዋለዳል። ከየት እንደመጣችሁ ነኝ የተረገማችሁ። አገዎች ካላችሁ ግቡ። ለእናንተ ትግል ወደ ሀገር ገብቻ ያለው እንኳን ደስ አላችሁ። አገዎች ካላችሁ ቤቱ ቤታችሁ ነው፣ አውሩ። አንቺ ኮንዶም ሂጂ ለባልሽ ስጡ። ሸርሙጣ የምትወደኝም የምጠላኝም ዘመድሙን ኮንዶም አትስተኝ። ኮንዶማም እኔ መሳደብ ጀምሬያለሁ። የምሳደብበት ምክንያት ደግሞ ድሮ ሙባረክ ጥሩ ሰው ነህ ለምን ትሳደባለህ ለምትሉት ማለት ነው። ቱርክ ሂጄ ከመጣሁ በኋላ ነው ስድብ የጀመርኩት። ለምን ቱርክ ባለሁበት ሰዓት ታምሜ ሄጄ ታውቃላችሁ፣ ጸሎት እያደረጋችሁልኝ ነበር። ታምሜ ሲሄድ እንትን ያዘኝ፣ ደም አስፈለገኝ።
ደም ሲያስፈልገኝ ደም ተሰጥቶኛል። ከዛ እዛ ዶክተሮቹን መሳደብ ጀመርኩ። በሁለተኛ ቀኔ ማለት ነው። ደሙን ወስጄ በሁለተኛ ቀኔ ዶክተሮቹን መሳደብ ጀመርኩ በእንግሊዝኛ። ከዛ ምን ሆንክ ሲሉኝ ምን አውቃለሁ ድሮ እንደዚህ አልነበርኩም። በዚህ ሁለት ቀን ጀመረኝ ስላቸው ወይኔ ምናምን ተጠቃቀሱና ተነጋገሩ። ምን ብለው ዚስ ጋይሲስ አናዘር ብሌድ ተሳዳቢ ምናምን ብለው በእንግሊዝኛ ሲናገሩ ሰሙ። የወሰደው ደም የተሳዳቢው ሰውዬ ደም ነው። ስለዛ ምንም ነገር ማለት አይደለም። ለዛ ነው እንጂ ተረዱኝ ማለቴ ነው። ቻሉኝ። ልጃችሁ ነኝ፣ የኢትዮጵያ ልጅ ነኝ። አጋዎች ካላችሁ ግቡና አንቺ ዲቃላ ማለት ነው ሂጂ ለምስትሽ ስጮ ለባልሽ ስጮ። እሺ ሰላም አሚ ወይ እንዴት ነህ? ሰላም ነው። ሰላም እንዴት ናችሁ ወገኖቼ፣ ደሞቼ፣ የኛ አጋዎች? አለን 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 አለን። አይ ጥሩ አጀንዳ ስለያዝከው ነው እና ለመግባት የፈለኩት። እነዚህ ባንዶች የሞተው ሰውዬ ተመለሰ። አንድ ሁለተኛ ደግሞ አንዳንድ ሰዎች በውስጥ በኩል መጥቶ እየለመኑኝ ነው። እሱም ታው አትበታትነን፣ እኛ ወንድሞች ነን። አማራ ማለት አገው ነው፣ አገው ማለት አማራ ነው። ስለዛ እኛ አንድ ነን ምናምን ጀመሩ። ምን ትላለህ? አንድ ናችሁ? ይህ ልቅሰዋቸው ሁልጊዜም ያለ ነው። እንደዚህ ነው። የሆነ ነገር ሲነኩበት ነን እያሉ ዝሮ ዝሮ ያው የሚያለቃቅሱት የለመዱበት ነው። በየጊዜው አንዱ ላይ እየተለጠፉ አንዱን ለመጉዳት፣ አንዱ ላይ እየተለጠፉ አንዱን ለመጉዳት ነው ስራቸው። ሌላ ነገር የራሳቸው ታሪክ የራሳቸው ጀግንነትም ስለሌላቸው ያው አጠቃላይ በሰው ታሪክ ላይ በሰው ጀግንነት ላይ እየተለጠፉ ዋና ነገሮችን እያጠፉ የሚያደርጉት እነሱ ናቸው። ከነሱ ውጭ ለኢትዮጵያ ጠላትም የለም። ግን በአፍ ግን ምንድን ነው የሚሉት? ኢትዮጵያን ከኛ ውጭ የሚወደን የለም፣ እኛ ከሌለን ኢትዮጵያ መኖር አትችልም ብሎ የሚያስቡ ሰዎች ናቸው። እና በተግባር ስታይ ደግሞ መሬት ላይ ያለውን ነገር ስታየው እንደዛ አይደለም እነሱ። አሁንም እኔ ይሄ አጎ አማራ ነው አማራ አጎ ነው የሚሉት ነገር ብዙ ጊዜ አውርተናል። ዝም ብሎ ከመሬት ተነስቶ የሚያወሩትን ነገር ስለሆነ አጀንዳም ልንይዝ አልፈልግም። አጠቃላይ ግን አሁን ሻዕቢያ ጋርም ኤርትራ ጋር የሚያደርጉት ነገር አጠቃላይ ለሀገሩ የሚያደርጉት ነገር ግን እኔ አሁን ወጥቻለሁ። እነሱ ጋር የሚጀምሩበት ተለጥፎ አሁንም ባለፈው ተለጥፎ በወጉበት አሁንም መልሶ የሚወጉ ከሆነ ግንባር ቀደም እኔ ራሱ ቀድሜ ግንባር ላይ የሚገኘው እኔ ነኝ እና ለዚህ ደግሞ እኛ ሁላችንም አውቀናል። የእነሱን ስራ አሁን በዚህን ሰዓት ያልተረዳ ያላወቀ ሰው ይኖራል ብዬ አላስብም። እና አጠቃላይ ግን አንድ ሰው ኢትዮጵያዊ የሆነ በተለይ ደግሞ ፋኖ ነን የሚሉ ማለት ነው ከኤርትራ ጎን ነን ምናምን ማለት አገርን ለመውጋት ማለት ነው። የኢትዮጵያን ብሔር ብሔረሰቦች ለማጥፋት ፋኖ ማለት ነው ከኤርትራ ጎን ነን ማለቱ ለምን አስፈለገ? አንድ ጥያቄ ነው። ሁለተኛ አገው ፋኖ ነው። አገው ይህን ነገር ምን ይላል? እንዳንደገው ማለት ነው። ምን ትላላችሁ? ከኢትዮጵያ ጎን ወይስ ከፋኖ ጎን? አሁን ይሄ እኮ ምንም ነገር እኮ ጥያቄ የለውም። ባንዳ ዝሮ ዝሮ በአንድነቱን መቼም ቢሆን ስለማያረሳው የአባቶቹ በአንድነቱ አልረሳም ብሎ ነው እንግዲህ የአባቴን ታሪክ እያለ የትኛውን ታሪክ ነው እጅ ሲቆርጥ ነጡስ ሲቆርጥ የነበረውን ምኒልክን እየማለ አሁን እሱን ይዞ አሁን እኔ ታሪክ አለኝ ብሎ ቢያወራበት እኔ አይገርመኝም። ተረዳኝ። ታሪክ የሌለ ሰው የሰውን ታሪክ ለማየት በጣም ነው የማዝነው። አንድ ሰው ከዛሬ ጀምሮ ሰው ማስገባት አይችልም፣ ማስወረድ አይችልም። ሞዴሬተር ሙቤ ሰላም አለይኩም እላለሁ፣ አነሳለሁ። ከሁሉም ማስገባት አችሉም፣ ማንሳት አችሉም፣ መቦለክ አችሉም። ሚውት ብቻ ኦኬ። እናገባለን። ሰላም አለይኩም ሙቤ ዋና ነው እኚህ ንጉስ ይጆ አባም ቡፍተ ለቲማነ መሆን ደራ ተረካሰ ቆይ አንዴ እኚህ ቡሴ ሙለታ ስልቲ ቆይ በቃ ሞዲተር ዲፈመና ጎዳ ሞዲተር ዲመና ከለ ሞዲተር ሰሉራን ፉዳ ሚውት ብቻ ሲለቲ ነው ያወረደልኝ። ማን ነው ያወረደው? ተው በቃ በአንተ ሰበብ ማለት ነው ሚውት ብቻ እንዲያደርጉ እንጂ እንዳይቦልኩ እንዳያስገቡ እንዳያወርዱ አድርጋቸዋለሁ። አሁን ነው ማደርገው።
ቀጥላን ተሳበ ዛጉዌን አስገቡት። የታል ዛጉዌ? እቀጥላለሁ። እሺ በዚህ ጋር ሁለት ተገው አንድ ላይ መናገራችሁ ተናገር። ማን መሀል ያለው ሬቬጅ መሳደብ አይቻልም። ምናምን የምትለው ሰላም አለይኩም ሙባረክ። ዋሌኩም ሰላም። እንዴት ናችሁ? እንኳን አደረሳችሁ። የአድዋ ድል ደርሷል። በመጀመሪያ እንኳን አደረሳችሁ ለአድዋ ድል በዓል። አሁን በተለይ ደግሞ የአማራን ሕዝብ አብዛኛው ህብረተሰብ ያው እንደ በአንድነት የመፈረጅ አካሄድ እየሄደ ነው ያለው። ያው ባለ ታሪክ ህዝቦች ነን። ያው ማንም ታሪክም ጽፎልን ያስቀመጠን ነገር ነው። ይሄ ያው በሰነድና በማስረጃ ተቀምጦ ያለ ነው። ስለዚህ አሁን ያው እኛ ልንልም የቻልንበት ምክንያት ከሻዕቢያ ጋር አንዋጋም። አንድ አማራ፣ አንድ ፋኖ፣ አንድ አማራ። ወንድሜ አይደለም አዳምጠኝ። ጥያቄን አታድሮ። እኔን መወያየት የሚሳደብ ጥንብ እንጂ ማለት ነው። መወያየት የሚችል ሰው ደስ ይለኛል። ፋኖ ከኤርትራ ጋር ነኝ ማለቱ በአንዳነት ነው ወይስ በአንዳነት አይደለም? ከኢትዮጵያ ብሔር ብሔረሰቦች ጋር የዘላለም ጠላት ይሆናል አይሆንም ብለህ ታስባለህ? ፋኖ ሙሉ በሙሉ ከጋቢዎቹ ጋር መጀመሪያ ምን አለ መሰለህ ሙባረክ፣ አሁን እኔ ምን አለ መሰለህ እኔ አሁን እዚህ ጋር ስመጣ የአማራን ህዝብ ወክዬ አይደለም፣ ግን እንደ አንድ አማራ ነው የማወራው። ገባህ? የፋኖ አመራሮች ምናልባት ከኤርትራ ጋር ከሰሩ ያ ምናልባት ችግር ሊሆን ይችላል። ገባህ? አሁን እዚህ ጋር ማንም ተነስቶ መጥቶ ማንም ግለሰብ ተነስቶ መጥቶ ሁሉም አማርኛ ተናጋሪ አማራ ነው ማለት አይደለም። ይህንን ልታስቡበት የሚገባው ነገር አለ እዚህ ይሄ ፖይንት ላይ ማለት ነው። አሁንም የሚካሄደው ፋኖ ወክለን የመጣ አላልኩም። አንተ እንዳንድ ኢትዮጵያዊ ፋኖ ያለው እንዲሁም ደጋፊዎቹ እያሉ ያሉትን ትደግፋለህ? ሰገሌ ጋር ይቀባጆል ትደግፋለህ ይባላል። ከጎረቤት ሀገር ጋር ሀገራችንን እናት ሀገራችንን እንዋጋለን ማለት ትክክል ነው። ከኢትዮጵያ መንግስት ጋር ሌላ ነገር ጋር ችግር ካለ መፋለሙ ሌላ ነገር ነው። ግን ከጎረቤት ሀገር ጋር የፈለገ ሰው ቢያስተዳድር ኢትዮጵያን እንወጋለን፣ የኢትዮጵያን ብሔር ብሔረሰቦች እናጠፋለን ማለቱ ትክክል ነው። እንዳንድ ሰው እኮ አሁንም እኮ ሙባረክ እኔ እኮ እየነገርኩ እኮ ነው እኮ ምናልባት አንድ በግለሰብ ደረጃ ሊባል ይችላል። እኛም ልንሰማና ልናሄድ የምንችለው የፋኖን አመራሮች ነው እኛ የምንከተለው። ገባህ? ምናልባት እነሱም የሚዋጉበት መንገድ የለም፣ ሊዋጉም አይችሉም ለኢትዮጵያ። ምክንያቱም ቆይ ወንድሜ ቆይ ፋኖ አመራሮች ከኤርትራ ጋር ኢትዮጵያን እንወጋለን ካሉ ትወጋላችሁ ማለት ነው? አስተካክልልኝ እዚህ ጋር ኖ ዌይ ይኸውልህ ይሄ ሌላ ጥያቄ ነው። ሊሉም አይችሉም። እንደዚህ አይነት ስብዕና የላቸው። ገባ? እንደዚህ አይነት ስብዕና ቢኖራቸው ያንን ዩኒፎርም የለበሱትን የመከላከያ አባላቶች እዛው ነበር የሚያስቀሯቸው። ገባ እኮ አሁን እኮ በፋኖ ጦርነት ውስጥ እኮ ተኝቶ መጥቶ ድጋሚ እኮ ሲዋጉ የተያዙ ጋር ነው። ገባ? ስለዚህ የራሳችን ትግር ላይ ሌላ ደግሞ ይሄኛውን ደግሞ ከጨፈጨፈን መንግስት ጎን ቆመን ልንዋጋ አንችልም። ይህንን ደግሞ ማንም የሚያውቀውና ማንም አማራ የሰለቸው ነገር ነው። ገባ? ይህ አብዛኛው አይደለም። ማሜ እስኪ አንድ ነገር ልጠይቀው እስኪ ወንድሜን አንድ ነገር እስኪ አንተ አሁን የተባልከው ትደግፋለህ አትደግፍም ነው እኮ የተባልከው። ለምን እሱን ቀጥታ ወይ አልደግፍም ኢትዮጵያ ጎን ነው መሆን ወይ ደግሞ እወጋለሁ የሚለውን ነገር ለምን አትመልስልኝ? የኢትዮጵያ መንግስት ስማ፣ የኢትዮጵያ መንግስት ጎርቶናል። ስማኝ፣ የኢትዮጵያ መንግስት ስማኝ፣ የኢትዮጵያ መንግስት ማለትና የኢትዮጵያ መንግስት ጎርቶናል ማለትና
ኔትወርክ እየሰራ አይደለም። መልሰህ ላክ። እኔ ነኝ ያወረድኩት። መልሰህ ላክ። ከኢትዮጵያ መንግስት ጋር የኔ ኔትወርክ ይሰራል። ሰዎች የኔ ይሰራል። ይሰራል። ኦኬ፣ እዚህ ጋር እየተወያየን ያለ ነው። የኢትዮጵያ መንግስት መቃወም ሀገር ውስጥ ሁኜ እኔ እንደ ባንዳ የሰው ሀገር ሁኜ ፊቴን ደብቄ በፎቶ የምናገር ሰው አለው። ለምን እዚህ ጋር ዛሬ አልሞትም? ኢትዮጵያ ውስጥ ነው ያለሁት። የፈለገ ሰው ህጋዊ በሆነ መንገድ ይሄን መንግስት መቃወም ይችላል። ደጋፊም አይደለሁም። ከፖለቲካ ባዶ ነኝ ስለማላቅ፣ ግን ስለ ህዝቤ ያውቃለሁ። ስለ ፖለቲካ ባላቅም ስለ ህዝቤና ስለ እናት ሀገሬ በጣም እረዳለሁ። መንግስትን መቃወም አንድ ነገር፣ ከባንዳ ጋር ከኤርትራ ጋር የኤርትራ ህዝብ አይደለም፣ እሱንም የኤርትራ መንግስት ነው። ህዝብ ምንም አላለም። ከኢሳያስ ጋር ሁነን ኢትዮጵያ እንወጋለን ማለት ትንሽ ከኢትዮጵያ ብሔር ብሔረሰቦች ጋር አያጋጫችሁም ወይ? ይህን ነገር ቆም ብላችሁ አይታችሁታል ወይ? እስኪ ሙቤ እዚህ አንድ ሀሳብ ልስጥና ይሆናል የሚለው እዚህ ጋር ምን አለ መሰለህ፣ ሻዕቢያ በመሰረቱ እንዳልከው ቅድም ለኤርትራ ህዝብም አይሆንም፣ ለአፍሪካ ቀንድ ቀጠናም በጣም የስጋት ቀጠና ነው። ፕላስ ባህሪውም በራሱ ከዓለም ጀርባ የሆነ ብዙ ማዕቀብ ያለበት አሁን እንዳለ ለኢትዮጵያ ማዕከላዊ መንግስትም በተመሰረተ ቁጥር እንደ ግንቦት ሰባት እንደ ፋኖ እንደዚህ አይነቶችን እያሰለጠነ ኢትዮጵያን ሲያስወጋ የነበረ ፕላስ አሁን በቅርቡም ጊዜ የምታውቁ ከሆነ የአየር መንገዳችንን ሲቪል አቪዬሽን ላይ የዘጋ ሰራተኞቹን የበተነ በተልካሻ ምክንያት ምንድነው ሲባል ሻንጣ ጠፍቶብኛል የተሳፋሪዎቼ የሚል ተልካሻ ምክንያት በማቅረብ አሁንም የጦር ጉሰማ እያደረገ ያለ። ምክንያቱም ይሄንን እሱ የዘራውን ዘር ኢትዮጵያ ውስጥ አሁን ያለው የትርምስ ዋና ትልቁ ምንጭ ሻዕቢያ ነው። ሻዕቢያ የዘራውና የህወሓት ዝራዞች ልክ አሁን አይተህ ከሆነ እና አቦይ ስብሃት ይኸው አሁን ኢሳያስን እየደገፈ ነው። አሜሪካው ነው ሰምተዋል በሚዲያ ላይ የተለቀቀውን እና ከፊት ጀምሮ ሲሰራ የነበረ ሴራ ስለነበር አሁን ትላንትናም ማይክ የሚባል የኤርትራዊ ብዙ አቦይ ስብሃት በቀደም ከእስር ቤት የወጣው ምረት ተደርጎለት ወደ አሜሪካ የተላከው እና ሻዕቢያን እየደገፈ ነው። ሻዕቢያን እየደገፈልህ ነው እሱም እና ምንድን ነው ይሄ ስለሆነ ይሄ የተቀናጀ እንትን አሁን ቀጥታ ምን ብለዋል መሰለ እንግዲህ አብዛኛው የኤርትራ ሰው በሙሉ ቃል አቀባይ እንደሆኑ ታውቃለህ። እኔ በነገራችን ላይ አሁን ኤርትራ ውስጥ ማን አለ ብለህ ስታስብ ሁሉም ወጣት በስደት ዓለም ላይ ያለ ነው። በሀገሩ እንኳ በነፃነት ገብቶ ኢንቨስት ማድረግ አይችልም። ስለዚህ ምንድን ነው አሁን ከፋኖ ጋር በቀጥታ እሰራለሁ ነው ያለው። ያሰለጠነው የራሱ ኃይል ስለሆነ እሰራለሁ ነው። ፋኖ ማለት ደግሞ የትኛው ነው? አሁን የአማራ ህዝብ መንቃት አለበት። አማራ ውስጥ ብዙ አይደንቲቲ አለ። ወሎዬው አለ፣ አገው አለ፣ ቅማንት አለ። እዚህ ላይ አሁን መንቃት አለበት። በአንተ ስም ለማበሳበስ ከውጭ ኃይል ጋር ለመስራት የተዘጋጀ ፋኖ የሚባል የኢትዮጵያ ጥንተ ጠላት አለ። እኛ ባንዳ ነው ስንል የነበረው ለዛ ነው። አሁን ባንዳነቱ ጭምብሉ በደንብ ተገልጦ መጥቷል። ቀጥታ የኤርትራውያን ሰዎች አሁን ለነገ ማታም ፕሮግራም ይዟል ማይክ። ትላንትናም እነ ቹቹ የሚባሉ እነዚህ ዘራቸው የት እንደሆነ የማይታወቅ እነኚህ ከፋኖ ጋር ከባንዳው ጋር አብሮ እንደሚሰራ ከአማራ ህዝብ ጋር ምንም ችግር የለብኝም አልፌ 4 ኪሎ ገባለሁ የሚል ዛቻ የኢትዮጵያ መንግስት እስካሁን ምንም ያለው ነገር የለም። እወራለሁ ያለው ወደብም የለም። ይሄን አመጣለሁ ያለውም ቦታም የለም። አሁን እነሱ ግን ስራ ሰርተናል የሚል ጭራሽ አሁን እዚህ ኤርትራ ውስጥ ያለ ኢትዮጵያ ውስጥ ያለው ኤርትራውያን ሁሉም መረጃ ነው። እና ይሄ ባንዳ ከሻዕቢያ ጋር ለመውጋት
ዝግጅት እያደረገ ስለሆነ እዛ ውስጥ በአማራ ስም እነግዳለሁ የሚለው ይሄ ሲጀመርም ለአማራ ህዝብ ሻዕቢያ ጋር እየሰራ መሆኑን ማስረጃ አለህ አንተ? ይኸውልህ ዝም ብለህ አይደለም። ማስረጃ አለኝ፣ አቀርብልሃለሁ። ማስረጃ አለህ እኮ። ምንድን ነው ማስረጃ? በሰነድ የተደገፈ ነው ወይስ በምን? ሚውት አድርግ፣ ሚውት አድርግ። ይኸውልህ ሙባረክ ምን አለ መሰለህ፣ ሚውት አድርግ። ኖ ወይ ቆይ ተረጋጋ። አንተ አሁን ትናንትና እኔ አሁን አይቼህ ነበር ሚኪ ቤት ስትበሻሸቅ ስትሰዳደብ ነበረ። ሆልድ ዳውን ብሮ ቆይ ተረጋጋ። እኔ አንተን አውቃለሁ። ተረጋጋ። ቆይ አንተ ምናልባት ህዝብ ለማስጨረስ እየሰራ ያለ ልጅ ነህ። አዳምጥ። አንተ ሚውት አድርገው ወይ አውርደው። ሙባረክ አውርደው። ሀሳቤን ልጨርስ አንዴ። አትፍጠን። ቆይ ተረጋጋ፣ ተረጋጋ። ሚውት አድርግ። ሰዓቱ የኔ ነው። ሚውት አድርግ። ተረጋጋ፣ ተረጋጋ። አንተ ሚውት አድርገውና በተራ ታወራለህ። የክልል ህልመኛ ሚውት አድርግ ነው ብለህ አንተ የክልል ህልመኛ ሰዓት ሲኖር በሰዓት ላይ እኔ እንዲፈስ ታደርጋለህ። ሚውት አድርግ። እውነቱ ሲነገራቸው እንዴት ነው የሚያንቀሸቅሻቸው? ኖ ማን ይኸውልህ ወንድሜ፣ እኛ እኮ የእናንተ እኮ ሚውት አድርግ ነው የምልህ አንተ። አልሰበረንም እኮ እስካሁን እኮ ውጊያ ላይ ነን እኮ አይደለ ወንድሜ? ስለዚህ አንተ ዝም ብለህ በሚዲያ እየመጣ አገው ክልል ይሆናል እያልክ የእንጀራ ይኸውልህ የህልም እንጀራ የምበላ ሰው ነህ። ገባህ? አንተ አሁን አገው ክልል ይሆናል እያልክ የህልም እንጀራ የምበላ ሰው ነህ። ገባ? በሚዲያ ነው የአንተ ጦርነት፣ በሚዲያ ነው። አቅም ቢኖርህማ ነፍጠን ይዘህ አገውን ክልል ታደርጋለህ። ገባ? ግን አቅም የለህም። የሚዲያ አርበኛ ነህ አንተ። አሁን የሚዲያ አርበኛ ነህ። ገባ ወንድሜ? አንተ የሚዲያ አርበኛ ነህ። ሆልድ ዳውን፣ ተረጋጋ። አንተ ይኸውልህ የክልል ህልመኛ ነህ አልኩህ እኮ። የክልል ህልመኛ ስለሆንክ በሶሻል ሚዲያ እየመጣህ ይኸውልህ አገው እኮ ከኛ ጋር ሲታገል ነበር እኮ። ይኸውልህ የእናንተ ርዝራዦች ሲታገሉ ነበር። ሄደው ሲያሽቃብጡ ክልል ለመሆን ለመንግስት እጃቸውን ሰጡ። ገባ? የአገው ሸንጎ የሚባለው ማለት ነው። አንተ አገር ሜዳውም ፈረሱም ይኸውልህ እኛም ሜዳውም ፈረሱም ለእኛ በኢትዮጵያዊነት መበሻሸቅ አይደለም። በታሪክ ተሰምቶ የማይታወቀውን የኢትዮጵያን ሉዓላዊነት ልታስደፍር አሁን ተለጣፊ ናቸው። አሁን ምናልባት አማራና ኦሮሞን ሊያጣላ የሚችለው ምናልባት እንደናንተ አይነት ሰዎች ነው። ገባ? በመሀል ይገባል። ከዛ ኦሮሞ ጋር ያነካካል፣ ይለጠፋል። ስማ እነግርሃለሁ ነው የምልህ። መደባበቅ እነግርሃለሁ። ልክ ነው የምነግርህ። ሆልድ ዳውን መንገር ሳይሆን አሁን መንገር ይኸውልህ እናንተ አሁን የሚዲያ አርበኛ ናችሁ የምልህ በምክንያት ነው። ገባ? ነፍጥ ካለ ነፍጥህን ይዘህ ግባ አልኩህ እኮ። ነፍጠኛ ከሆንክ ያዝና ግባና አገውን ክልል አድርግ። በቃ ይኸውልህ ምን አገውን ክልል አድርግ። ፔሬድ በቃ አለቀ። እኔ ጨርሻለሁ። አላወራም ከአንተ ጋር። አገውን ክልል አድርግ። ውረድ ክልል አድርግ። ግባና አገውን ክልል አድርግ አልኩህ። መንግስት እኮ ክልል ሊያደርግ ነበር። ምንድን ነው የምታወርደኝ? በተራ ብታወሩ እኮ እዚህ ጋር እሺ። ኧረ ጀኒ ሳይሆን አንተ አርጉ ስላልከር አላስወራኝ አለ። ዝም አስብለው እና ሂድ። አንዴ አዳምጠው ሀሳብህን መጨረሻ ላይ ምን አለ መሰለህ አሁን እዚህ ጋር እኛ ጥላሸት ለመቀባት የሚካሄድ አካሄድ ጥሩ አይደለም። ገባ? ምናልባት ማደናገር የግላቸው ላዳምጥህ ቀጥልሽ። አዳምጥና መጨረሻ ላይ መልስ ስጥ። ሚውት አድርግ። በቃ ምንድነው አሁን እየተደረገ ያለው? ከኤርትራውያን ጋር አብረው በመዶለት አገር እንዴት ማፍረስ እንዳለባቸው በደንብ እየዶሎት ነው። በደንብ ድምፀ ተአቅቦ እንኳን ሳይሆን አገራዊ ሉዓላዊነታችን መቼም ተደፍራ የማታውቀውን አገር በዚህ ትገባላችሁ፣ በዚህ ትወጣላችሁ፣ እኛም በውስጥ አለን እያሉ ኤርትራውያን ቤት ገብታችሁ ማዳመጥ ትችላላችሁ። ይሄን እየዶለተ ከዚህ እየመጣ ሊያዘናጋ ይፈልጋል። ስለዚህ መንቃት አለብህ ነው ማለት መንቃት አለብህ። ወሎ ያለህም እዚህ አገውም ያለህም ቅማንትም ያለህም ንቃ። ይሄ ፋኖ የሚባል ወንበዴ ነው ስንል የነበረው ለዚህ ነው። ለአማራ ህዝብ ከአማራ ምስኪን እናት መቀነት እየፈታ የድሃ ልጆችን እያገተ 200-300 ሺህ ብር አምጣ እያለ ሲዘርፍ የነበረ ወንበዴ ነው። መምህራን ዜጋ ቀራጮችን የሚገል በጠራራ ፀሐይ ሲገል የነበረ በማንነታቸው ዳንግላ ላይ አስተዳዳሪውን
ሰውዬ ቆይ ጥላቻ ነው የምንለው ወይስ ፖለቲካ ነው የምታወራው? ምን ነው ስለዚህ ይሄ ኃይል ከኤርትራ ጋር ሊሰራ አጥፍቶ ያለ ወንበዴ ስለሆነ ይሄን መንቃት አለባቸው፣ መንቃት አለብን። ስለዚህ የኛ ሞቲቬተር ለማን ነው የምታነቀው? ቆይ ግን እኛ ያልገባኝ ነገር አሁን ለየትኛው ህብረተሰብ ነው ፋኖ ሌባ ነው? ሶራን አስገባው ሙባረክ ሶራን አስገባው እና እኔ አሁን ቅድም ስልክ ገብቶብኝ ነበር ያስወጣኝ። እኔ አሁን ልቀጥልና መውረድም ካለብኝ እወርዳለሁ፣ እሱ ችግር የለም። ግን አሁን እዚህ ጋር አንተ ምንም ያወራኸው ወሬ ምናልባት ማንን ሞቲቬት ለማድረግ እየሰራህ እንደሆነ ምናልባት የምናውቀው ነገር የለም። አሁን እናንተ አላማ ምናልባት አገውን ወራሪ ጋር ኃይል ልሰራ አድፍጠ ያለ ወንበዴ ፋኖ አቆራይ መፍጠን አይደለም። በተረጋጋ አንዴ አውርቼልህ ውረድ። እኔ አንድ ደቂቃ ስጠኝ። ሲጀመር ሚዩት አድርግ አንድ ጊዜ። ሲጀመር ከኤርትራ ኃይል ጋር እሰራለሁ ያለ ፋኖ የለም። ራሳችሁን ችላችሁ ግጠሙና ሀገራችሁን ነጻ አውጡ። ጀግና ሁኑ። ታማራ ልጅ ሌላ መታጠቅን ሪከርድ አድርገን የያዝነው መረጃ አለ። እናቴ እናሰማሻለን። በየፈርጁ እናሰማሻለን። ገብቶሻል? አዳምጠኝ። እኔ አመት አላወራም። ተረጋጋ ሰውዬ። ሁለተኛ ነገር እኛ አይመለከተንም። ሻቢያ እመጣለሁ ታለች፣ ቀጥ ብላ ገብታ ቄጥቄጥህን ትግረፍህ ራስህን። እኛ የአማራ ልጆች ጥልቅ አናረግም እጃችንን። አይመለከተንም። ፋኖ በለው አማራ በለው አይመለከተው። ገባህ? ሄደክ መጠምት አለብህ። ገጥማ ሀገርህን ነጻ አውጣ። ለዋላዊነት አላልከው። አሁን ማን ነው አብይ አህመድ መምራት ዘድ አንድ ጥያቄ እዚህ ጋር ማለት ነው። ለምን ይነሳል? አይመለከትም፣ ፋኖን አይመለከትም። ስለ ሀገር ጉዳይ አይመለከተንም። ምክንያቱም እኛ ራሳችንን ማዲያ ላይ ነው ያለ ነው እየተጨፈጨፈ ካልተመለከተች ማለት ነው። የትኛውን ህዝብ ነፃ ለማውጣት ነው ፋኖ እየታገለ ያለው? ህዝቡን መጀመሪያ ህዝቡን የኢትዮጵያ ብሔረሰቦች እዚህ ጋር የሚታዘቡን ነገር አለ። ፋኖ ለካ እየታገለ ያለው ለአንድ ክልል ብቻ ነው ማለት ነው። ኖ አይደለም። መጀመሪያ ማኖ እዚህ ጋር ሙባረክ ያለው ለክልሉ ብቻ እንደሆነ ተረዳን። ለምን አይመለከተንም? የኤርትራ ጉዳይ አዳምጥ። አይመለከተንም። አሁን አዳምጥ። መጀመሪያ ተመለከታችሁ ለየትኛው ሀገር ነው የምትፋለሙት? ለምን አታዳምጥም? ልመልስ። እኛ እያልን የነበሩት ኦሮሞ ልጆች እያሉ የነበሩት አብይም ብቻ ጥላቻ ለኦሮሞ ስላላቸው አብይ አያስተዳድርም ብሎ አብይን ጠልቶ እንጂ የኢትዮጵያ መንግስት መጥፎ ሆኖ አይደለም ስንል በመረጃ ነው። ኦኬ ሚዩት አድርገና ልመልስልክ። ይኸውልህ አንደኛ ነገር ሙባረክ፣ እኛ ለመኖርና አለመኖር የትግራይ የኢትዮጵያ ብሔር ብሔረሰቦች ግቡና ተመካከሩ። ስድብ የለም። እሺ ይኸውልህ የመኖር ያለመኖር ህልውና ላይ ነን። ትንጨፈጨፍ፣ ትንፈናቀል፣ ትንገደል፣ ትንዘረፍ ነበረ። ራሳችንን ለማዳን ታንክ፣ መርፍ፣ ዲሽቃ፣ ሞተር ከያዘው ጋር ከላሽ ዘን እየተዋጋን ያለ ነው። ማን ነው ታልከኝ? ብልጽግና ይባላል። እሱን እየተከላከልን ያለ ነው። እሱን ደግሞ ሻቢያ ጋር ገጥማለሁ ታለ እራሱን ችሎ ይዋጋ እያልን ነው። እኛ አይመለከተንም። ገባ? ሻቢያ መጣ። ኦኬ አንድ ነገር ልንገርሽ፣ አይመለከተን። ይሄ ግን እንደዚህ አይባልም በፍጹም። አሁን እኮ መንግስት አሁን ከሌላ ሀገር ራሱ ከኤርትራ ትናንትና ከዚህ ወጣ። ምንም ወንዝ መሀላችን ላይ ተይና ማለት ነው። የትኛው ትልቅ ሀገር ጋር መዋጋት አላት? ከጣሊያን ጋር በጦርና በጎራዴ ተዋግታ ያሸነፈች ሀገር ናት። እሱን ተው ሙቤ አንዴ ለእኔ ስጠኝ። ሙቤ ስለማውቃት ልጅቷ አንድ ለእኔ ስጠኝ። አመሰግናለሁ። ቆይ ስሙ፣ አሁን ሁላችሁም ስሙ። አንቺ ትግራይ ነሽ፣ ራስሽን ወክለሽ ነው ማለት ነው። ሚታርጊ አንድ ሰከንድ ነው የማወራው። አንድ ሰከንድ ነው የማወራው። እሺ ቶሎ በይ። ማናት የምትናገረው? እኔ ነው የምናገረው። አንድ ሰከንድ ነው የምናገረው። አንዋጋም ብላለች። በቃ ይምጡና ይግቡ፣ እኛ አንዋጋም ብላለች። ከዚህ በፊትም ምን ስትል ነበር? ቲዲኤፍ ወሎ ገብቶ ሲደፍር ነበረች አለች። አሁንም ኤርትራ ይግቡ እያለች ነው። የወሎ ሰዎች ንቁ። ከገባ በኋላ እናንተ በዛ ነው የሚታለፈው። እናንተ ስትደፈሩ ስትጨፈጨፉ ደግሞ በእናንተ ልቁሶ ይመጣል።
44 ነጥብ እንደዛ ብሎ ከዚህ በፊት ፒዲኤፍ ሲገባ አስገቡት እያሉ ቆይ የሚታረጉ አስገቡ እያሉ በቴሌቪዥን አስገቡ በእነሱ ሚዲያ ይግቡ ቲዲኤፍ ቀጥሎ ወደ አዲስ ውሸታ ዘመበል የሚታረጋቸው በወሎ ሞት ደግሞ ተቀልዱ ነው ነገር ዘመበል የሚታረግ ከኔ ጋር አትናገርም የሚታረጋቸው ስለዚህ ከዚህ በፊት ቲዲኤፍ ይለፍ አሳልፉ ሲል የነበረ ኢትዮ 360 ዘመበይ ዜድ 360 አሳልፉት አዲስ አበባ ይሄዳል ብሎ ሲያሳልፍ ነበር ከዛ በኋላ ወሎ ተደፈረ ወሎ ተገደለ አማራ አላችሁ አሁንም ሻዕቢያ ይግባ ቀጥ ብሎ ወደ አዲስ አበባ እናሳልፈዋለን እያላችሁ ነው የወሎ ህዝብ ሲጨፈጨፍ ነገር ደግሞ አማራ ነው ብሎ ልታለቅሱ ነው አይደረም የወሎ ንቃት ለምን ጠይቅ 44